ሶስቱም የዓለም ጦርነቶች ትንቢት ተነግሮላቸዋል ታውቃላችሁ። እንኳን በቤተ ክርስቲያን ኖስትራዳመስ የሚባል አንድ የፍሬንች ፖይት 15ኛው ክፍለ ዘመን ላይ የነበረ ጽፏል። አሁን ቅርብ ጊዜም አንድ የዚህ ብራዚል ላይ ምናምን ዜጋ ሊቪንግ ኖስትራዳመስ የሚሉት አለ። እሱን ትቼ የሃይማኖት አባቶች ለምሳሌ ያሉታል። አሁን ለምሳሌ ይሄ የሶስተኛው የዓለም ጦርነት በጣም ቅርብ እንደሆነ የኮስሞስ የሚባል ከመቶ ዓመት በፊት የነበረ አባትና አሁን ቅርብ ጊዜ ደግሞ እዚህ ግሪክ ማውንት አቶስ ያሉ እነ ሴንት ፓይሲዮስ የሚሏቸው ትልልቅ አባቶች ከ40 ዓመት በፊት ተናግረው ነው። ለምሳሌ እነሱ በተናገሩት ትንቢት የነሱ ዝርዝር ነው። መጀመሪያ ይመጣል ያሉት የሶሪያ ጦርነት ነው። ለምሳሌ የሶሪያ ጦርነት ተከሰተ። ሁለተኛው የዩክሬንና የራሺያ ጦርነት ነው፣ ይሄው አሁን ያለንበት ነው። ሶስተኛ ኢራንና እስራኤል ነው፣ እሱም አሁን እያየነው ነው። አራተኛ ነው የመጨረሻው ምልክት የሚሏት ቱርክና ግሪክ ናት፣ አሁን ያልተፈጸመችው እና የሱ ራሱ ዝርዝር ነው። ከኤርዶሃን በኋላ ኢሚዲየትሊ ቱርክ ግሪክን ትበታለች። የ6 ማይል የቦታ ልዩነት አላቸው። በነገራችን ላይ ሚዲያዎች በደንብ አድርገው ጠይቀዋቸዋል እነዚህን የግሪክ አባቶችን። አሁን ቅርብ ጊዜ አንድ ሁለት ጊዜ ኢንተርቪዎቻቸውን አይቻለሁ እና አሁን ሁኔታዎቹን ስናያቸው ሁሉ በጣም የሚገርም ምልክቶች ናቸው የምናየው። እዚህ አሁን ራእየ ዮሐንስ ላይ ያልነው የዚህ አርማጌዲዮን ጦርነትን በተመለከተ እንግዲህ ተመልከትና አሁን ከዛ በኋላ እነሱ የሚሉት እስራኤል የኢራንን ኒውክሌር ትመታለች፣ ያኔ እነ ራሺያና እነ ቻይና በዛኛው በኩል ሆነው ምዕራቡ ደግሞ በዚህኛው በኩል ሆኖ ጦርነት ይመጣል ነው የሚሉት እና እዚህ ግሪክ ራሱ አሁን ቱርክ የሚባለው ሀገር ከሶስት ይከፋፈላል ነው የሚለው። ያው ቱርክ ከግሪክም ከአርመንም ከሲሪያም ከማይኖሬዥያ ወስዶ አይደል ቱርክ የሚባል ሀገር የተቋቋመው እና አሁን ቬሪ ሱን ሩሲያ ናት ቱርክን የምትመታው በነገራችን ላይ። ምክንያቱም አይታችሁት እንደው የዩክሬን ጦርነት ሩሲያ በላይኛው በኩል በረዶማ አካባቢ አይደለ እና ይሄ ሎንግ ዊንተር ስላላቸው በረዶ ስለሚሆን ወደ ሌላ ዓለም መገናኘት አይችሉም። የሚገናኙበት ብላክ ሲ ብቻ ነው። ብላክ ሲ ቦስፎረስ ደግሞ በቱርክ ቁጥጥር ስር ነው ያለችው እና እሱን አሁን ይሄኛውን የኔቶ አባል ምናምን ስትሆን ኦልሞስት እንደ ኢትዮጵያ ላንድ ሎክድ የመሆን እድል ነው ያላት እንትና ራሺያ በሆነ እሱን አልፈቅድም ነው የራሺያ ጦርነት እና አሁን ቱርክ ከነሱም ጋር ይሰራል ገዚህ አሜሪካ ዶኛል በሚል የሚመጣው ከኤርዶሃን በኋላ ፕሮ ዌስተርን ይሆናል ነው የሚሉት ትንቢቱ ራሱ ማለት ትንቢታቸው እና የዛ ጊዜ ሩሲያ ወደ ሚድል ኢስት ይሻገራለሁ ስትል ለዚህ ጉዳይ አላሳልፍም ይላሉ እና ቱርክን ተወጋታለች። ስለ ቱርክ በጣም ዝርዝር ነው ያለው። ለምሳሌ 1/3 ህዝቡ በጦርነት ያልቃል ይላል። 1/3 ተጠምቆ ኦርቶዶክስ ክርስቲያን ይሆናል ይላል። አገሪቱ ትፈርሳለች። ቱርክ የሚባል ሀገር አይኖርም። ለምሳሌ የግሪክ ፓርት የሆነበረው ይሄ ኢስታንቡል ቆስጥንጥንያን ይዞ ወደ ግሪክ ይሄዳል። የአርመን ፓርት የነበረው ወደ አርመን ይሄዳል። የሶሪያ ነው። አሁን አይታችሁ እንደሆነ ቱርክ እነማንን የሶሪያ አማጽያን የኩርዲስታን የሚታገሉትን ትቃወማለች እና ኩርዶች ደግሞ ከሶሪያም ከኢራቅም ከቱርክም ያለውን መስርተው ኩርድ ሆነው ነው መውጣት የሚፈልጉት። በጣም ሊሳዩ ያስፈራኛል። ትንቢቱና አሁን የጦርነቱ እንቅስቃሴ ስታየው በጣም እየተጠጋ ነው ያለው እና እነሱ ትንቢት ከሆነ 4 ዓመት የማይበልጥ ጊዜ ነው ያለው እና ይሄ እግዚአብሔር ቃል የተነገረው አንደኛ አይቀርም። ይሄ በህዝብ ላይ መንግስት በመንግስት ላይ እና አሁን የምዕራቡ ዓለም የሚኖረው አበሻውም እንዳይዘናጋ ማለት እዚህ ሀገር እኮ የምግብ ችግር የለም ይላል። የምግብ ችግር እንዲፈጠር ማድረግ እግዚአብሔር ይቸግራል እንዴ? ሰው ይገርመኛል እኮ አይ እዚህ ሀገር ነዛ አፍሪካ ይሆናል እንጂ አይምሰል። እንደውም አፍሪካ የዛ ጊዜ የሚበላው ላይ ያጣ ይችላል። ልክ እንደ ኮቪድ እኮ ነው የሆነው። አሁን ኮቪድ አፍሪካ ኢትዮጵያ ትዝ ይላችኋል 28 ሚሊዮን ሊሞት ይችላል አሉ። የሆነው ግን በግልባጩ ነው እና አንዳንድ ጊዜ መዓት ሲመጣ ሰዎች በዚህ ሀገር ኢንፍራስትራክቸርና በዚህ ሀገር ስልጣኔ ምናምን እንደሚገምቱት አይሆንም። በነገራችን ላይ ትንቢት የተነገረው ነው ለዛ። ምክንያቱም ሰዎች በጣም ከእግዚአብሔር ይልቅ ባለው ሲስተም የመታመን ይሄ ሪላይ የማድረግ እንትናቸው ዝንባሌያቸው ከፍተኛ ነው። ያያሉና ምንም በቃ ግራንትር ነው የሚመስላቸው ምንም እንዲህ የማይሆን ምናምን ማለት ነው። ኢምፖርትድ ሆነው እንደሚበሉ እንኳን አያውቁም። በነገራችን ላይ በዚህ ሀገር ያለው ብዙ ሰው እንዲህ ለጦርነት ሲነሳ ኢምፖርት ሁሉ እንደሚቆም የሚያውቁ አይመስለኝም አንዳንድ ጊዜ እውነቱን ለመናገር ማለት ፎር ግራንትድ እንደዚህ እኮ አይደለም። የሆነ ከሰማይ የሚወርድ መና እንኳን ይቆማል እኮ እግዚአብሔር ሲፈቅድ እኮ ምንም እንትን የለው እና ትንቢቱ ለዚያ ነው። በነገራችን ላይ ይዘናጋል ሰው ይመብሉ አገሬ ነው እንጂ በቃ እንደዚህ ነው መብሉ አረ እግዚአብሔር ገነት ማለት አሜሪካ ነው የሚል ሰው ገጥሞኛ ያውቃል። የምን መልአክ ሰላም ይኖርበት ማለት ነው። ሊቪንግ ሲኦል እኮ ነው አገሩ ብታየው። ታው ምንድነው ምልክቱ ብትለይ አንድ ሰው ሳያቋርጥ የሚበላበት ሀገር እንዴት ገነት ሊሆን ይችላል? በግልባጭ እኮ ነው ያ የገነት ምልክት እንዴት ሊሆን አየው። የክርስቲያኑ አስተሳሰብ እንዴት ትዊስትድ እንደሆነ ገነትን ከመብል ጋር ከምቾት ጋር ከመጠጥ ጋር